ይኸው እንደዚህ አሪፍ ኬክ በእኛ ሀገር ማፈና ነው አይደል የሚባለው? ማፈና ነው የሚባለው። እና አሪፍ የሆነ ሶፍት ኬክ ሆኖልኛል። ያው አራት ማዕዘን የሆነው እንትኑ አራት ስለሆነ ነው እንጂ በክቡ ነው ደስ የሚለው። በዚህም አሪፍ ነው። በጣም ደስ የሚል አሪፍ የሆነ ኬክ ሆኖልኛል ማለት ነው። ሶፍት ኬክ በጣም አሪፍ ነው። ሞክሩ ትላለሁኝ። የምር ተመችቶኛል ማለት ነው። እንደዚህ የሆነ ሲያወራ እንደዚህ ምናምን ቀለል አድርገን ቤታችን ውስጥ እንሰራለን። ያው ቀላል ነው፣ ግብአቶች ብዙ አይፈጅብንም ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሳዳ ፋሚሊ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ ኬክ ሶፍት ኬክ ወይም ደግሞ ማፈና ነው የምንሰራው። እዚህ ጋር አንድ ብርጭቆ ወተት አለኝ፣ ግማሽ ዘይት አለኝ፣ ቤኪንግ ፓውደር አለኝ፣ 3 እንቁላል አለኝ፣ ዛፍራን አለኝ፣ ሄል አለኝ እና እዚህ ጋር መጀመሪያ አዘጋጅ 3 እንቁላል እጠቀማለሁ። ከዛ ስኳሬ 1 ኩባያ ነው የተጠቀምኩት ማለት ነው። በጣም ሳይበዛ ብርጭቆ ማለት ነው። ያው እናንተ የኬክ መስሪያው እንትኑ ካላችሁ ችግር የለውም። በመጀመሪያ ስኳሩንና እንቁላሉን በደንብ አርጌ እመተዋለሁኝ። እናንተ መፍጫው የራሱ ካላችሁ በዛኛው መፍጨት ትችላላችሁ። ያው እኔ 2 አይነት አለ፣ ግን ይሄ ይቀለኛል ከዛኛው ማለት ነው። እንደዛ አርጌ በደንብ አርጌ እመተዋለሁኝ። በደንብ እስከ እንትኑ አስፋር እስከሚሆንልኝ ድረስ ማለት ነው። ይሄው እንደዛ አርጌ በደንብ አርጌ ነው እንትን ያልኩት። እንደዚህ ያው ድምፁን የማላስገባው ድምፁ እንትን እንዳይልብኝ ነው። እና እንደዚህ ከመታወት በኋላ እንደዚህ በደንብ አርጌ እሱን ከመታው በኋላ እዚህ ጋር ቫኒላ አረጋለሁ። እናንተ ዱቄቱ ካለ ዱቄቱ ከሌለ ደግሞ ውሃው ማድረግ እንችላለን። ይሄ ቫኒላው በጣም አሪፍ ነው። አንደኛ ለጥፍጥና፣ ሁለተኛ ደግሞ ለእንቁላሉ ሽታ በጣም አሪፍ ነው። ሽታ አይሸትም እንቁላሉ ማለት ነው። እና ቫኒሊያ በጣም አሪፍ ነው። የቫኒሊያ አሁን ዳቦ ማንኛውም ነገር አሁን እንትን ስትሉ በጣም ነው ደስ የሚለው ማለት ነው። የሆነ የቤት ራሱ እንትን ይላል፣ ደስ ይላል ራሱ። እዚህ ጋር ትንሽዬ ያደረኩት ሄል ነው። ትንሽዬ በማንኪያ ትንሽዬ ነው ያደረኩት ሄል። እዚህ ጋር ደግሞ ዘይት ግማሽ እዚህ ጋር ያደረኩት። እዚህ ጋር ደግሞ ዛፈራን ነው። እዚህ ጋር 1 ብርጭቆ ወተት ነው። ዛፈራንና ወተቱን አንድ ጋር አደረኩ ማለት ነው። እሱን አንድ ጋር አድርጌ እንደዚህ በደንብ አድርጌ አሁንም እንትን እለዋለሁ፣ አዋህደዋለሁ ማለት ነው። ፈጨዋለሁ እንደዚህ በደንብ አድርጌ እንደዚህ። በጣም አሪፍ ነው የምር። ሽታው ደስ ይላል። የሆነ የቫኒላው ሽታ በጣም ነው ደስ የሚለው። እኔ ቫኒላ ደስ ይወደዋለሁ የምር ሽታው ማለት ነው። ሴት አሁን ለቤት ራሱ ትገዛለች። የሆነ እንትን ቤት እንትን የሆነ ጠረን እንዳይመጣ ነው እንትን የሚባለው ታመጣለች። እና ቤት ውስጥ እሱ ሽታ ሲኖር ደስ ይላል። እና እንደዚህ ካደረኩ በኋላ ዱቄት እንደዚህ 1 ብርጭቆ አደረኩኝ። ያው በመጠኑ አይታችሁ በመጠኑ ነው የምታደርጉት። 2 አደረኩ ማለት ነው። ከዛ በደንብ አድርጌ እንደዚህ በእንቁላሉ መምቻ ቀስ ብዬ እንደዚህ አዋህደዋለሁ ማለት ነው። እንደዚህ በደንብ አድርጌ ያው ቀስ ብለን ነው የምናዋህደው፣ ምክንያቱም እንትን እንዳይልብን። በጣም አሪፍ ነው። እንደዚህ አድርጌ በደንብ አዋህደዋለሁ ማለት ነው። ያያችሁት እንዴት እንትን እንደሚል ያው እንደዚህ ያው አሪፍ ሆኖልኛል። እዚህ ጋር በመጨረሻ ያደረኩት ቤኪንግ ፓውደር ነው። ቤኪንግ ፓውደር ያው ብዙም በመፍጫ ከምንመታው እንደዚህ መጨረሻ ላይ ሲሆን አሪፍ ነው ለእንትኑ ማለት ነው።
እንደዚህ አሪፍ ሆኖልኛል ማለት ነው። አያችሁት? እንደዚህ አሪፍ ሆኗል። እዚህ ጋር እንግዲህ የማደርግበትን ኬኩ እንትኑ የማረግበት የውዝ ጋር እቃ አዘጋጅቻለሁ። እናንተ በክቡ ካላችሁ በክቡ ካላላችሁ ደግሞ እንደዚህ አራት ማዕዘኑን ታረጋላችሁ ማለት ነው። እዚህ ጋር እንግዲህ ቀስ ብዬ እንትን እንዳይልብኝ ጠብቄ ነው እያደረኩ ያለሁት ማለት ነው። በትንሽ በትንሹ ነው የምታረጉት። ብዙ ካበዛችሁት በጣም እንትን ይላል። ያው ስለሚነፋ በትናንሽ በትናንሽዬ ነው እናረገው ማለት ነው። ያው እንደዚህ አድርጌ በጣም አሪፍ ነው። ያው እንደዚህ አያምርም? ያው ኦቨኔ እስከሚገልልኝ ድረስ ጠብቃለሁኝ። አሁን እንደዚህ በቃ በደንብ እንትን ብየዋለሁ ማለት ሁሉንም አዳርሽ እንደዚህ አዘጋጅቼዋለሁኝ። በጣም አሪፍ ቀለል እያለ ሶፍት ኬክ ነው። የዚህ ቀን እንግዲህ እንደዚህ በስሎልኛል ማለት ነው። በጣም አሪፍ ሆኖ ነው ይወጣልኝ። በጣም በቃ ልነግራችሁ አልችልም የምር ሽታው። ከዛ ደግሞ ከሽታው ደግሞ ደስ የሚል በቃ አልያዘም ምን አላለ በቃ አሪፍ ሆኖ ነው ይወጣልኝ። አስባችሁታል? በክቡማ ቢሆን በጣም ነው እንትን። በኢትዮጵያ ሶፍት ነው አይደል የሚባለው? ሙአፍን በኢትዮጵያ ሙአፍን፣ በዚህ ደግሞ ሶፍት ኬክ ነው መሰል የሚባለው። እንደዛ ነው። ያው እኔ በኢትዮጵያ ነው የማውቀው። እና ስለነበረን ቆይታ ከልብ አመሰግናለሁ። ይሄን ይመስላል። በቀጣይ በአዲስ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።